ክቡር ጠቅላይ ሚኒስትርም የፍትህ ሚኒስትርም ይህ ጉዳይ ቀርቦለታል፣ ትዕዛዝ ይሰጣል። ቀጥታ ጠቅላይ ሚኒስትሩን በመጠየቅ የምንፈልገውን ነገር በጠቅላይ ሚኒስትሩ በኩል ማሳካት እንችላለን እያለን ነው። የህግ አካሄድ ከመቼ ጀምሮ ነው እንደዚህ የሆነው? ገነነ ከሆቴል ውስጥ አልሞትም፣ ራሱንም አላጠፋም። አይኑ ውስጥ ምን ይታያቸዋል? እዩት እስኪ፣ ድገሙት እስኪ፣ ይደገም እስኪ። ለምንድን ነው የገነነ የቀብር ስነስርዓት የደበዘዘው? ፌዴሬሽኑ ከፌዴሬሽኑ ካዝና ነው እንዲከፈል ያደረጉት 95,000 ብር። አርያና አማን ምን እያሉን ነው? የሚሉን ነገር እውነት ነው ወይስ የሚሉት ነገር ዓላማው ሌላ ነው? ይህንንና ሌሎችን ነገሮች ለመመለስ ያስችለን ዘንድ ይህንን ቪዲዮ ሰርችላችኋለሁ። ቪዲዮን እኔ ብዙ የምናጠራቸው ጉዳዮች አሉ ዛሬና ምንድነው ለምንድን ነው የገነነ የቀብር ስነስርዓት የደበዘዘው የሚል አስተያየቶች በተደጋጋሚ ይነሱ ነበር። ጓደኞች ውስጥ ለምን ይንችላሉ? እዚህ ላይ መወቃቀሱ ያስፈልግ። ቆይ እንዴ መወቃቀስማ ያስፈልጋል። ገኔ በአፋጣኝ ነው የቀብር ስነስርዓቱ እንዲከናወን የተደረገው። ገነነ ታዋቂ ሰው ነው። በዙሪያው በጣም ብዙ ሰዎች አሉ። እነሱም እኛ የገነነ አክባሪዎች፣ አፍቃሪዎች ነን የሚሉ ሰዎች ናቸው። እነዚህ ሰዎች ታዲያ ቤተሰብ እንደ ቤተሰብ፣ ጓደኞች እንደ ጓደኝነት ደግሞ የራሳቸውን ሀሳብ ይዘው ቀርበው አይ አይደለም፣ ገነነ በጣም ብዙ አፍቃሪዎች፣ ብዙ ተከታዮች፣ አድናቂዎች አሉት። ስለዚህም ቀብሩን እናዘግየው፣ እናም እንደዚህ አይነት ነገሮችን አስተባብረን ኮሚቴ አዋቅረን ለገነነ የሚመጥነውን አይነት የቀብር ስነስርዓት ማድረግ አለብን ማለት ያለባቸው እነማን ናቸው? ተገናኝተን ኮሚቴ አደራጅተናል፣ አዋቅረናል። ለገነነ የሚገባው የቀብር ስነስርዓት ይሄ ነው፣ የሚያስፈልጉ ነገሮችን እያደረግን ነው፣ ስለዚህ ታገሱን የሚል ስቴፕ ሂደው ነው ወይ አይ የተባሉት? ምንም ነገር የለም። ዛሬ ነው እንዴ የገነነ ቀብር መድመቅ እንደነበረበት ሊነግሩን የሚነሱት? እንቀጥል። በቅዱስ አማኑኤል ቤተክርስቲያን ሰው ባላወቀበት መንገድ እንዲፈጸም ነበር። ቤተሰቦቹ ምንም የማያውቁ ናቸው እንዴ? ገነነን የሚያህል ሰው ማንም ሳያውቅ ቶሎ ብለው ለመቅበር የሚያስቡት? ይህንን ማገናዘብ የማይችል ሰው አለ? አንድ ታዋቂ ገነነ የሚባል ሰው ሞቶ ቤተሰቦቹ ስለ ገነነ አያውቁም ነው? ምን ማለት ነው? ገነነን ቶሎ ብለን እንቅበረው እንዴት ሊባል ይችላል? እንቀጥል። በሚስት ተብዬዋ ቪዲዮዎቹ እንዲነሱ ገነነ በሞተ በሶስተኛው ቀን ሄዳ ገንዘብ ነው የጠየቀችው፣ የዩቲዩቡን ገንዘብ። ስራ አስኪያጁ ደግሞ አይመለከትሽም ብሎ ነው ያሰናበታት። ባሏ የሞተባት ሴት በሶስተኛው ቀን ከቤቷ ወጥታ ሲሰራበት የነበረበት ቴሌቪዥን ጣቢያ ሂዳ የዩቲዩብ ገቢ ገንዘብ ጠየቀች። አሁን ባለቤቱ በሶስተኛው ቀን ሄደች። ኦኬ፣ በሶስተኛው ቀን ሄደች፣ ሌላ ጉዳይ ነው። አሁን እሱም ማስረጃ እንደዚህ ነው ብለን ልናወራበት ልናሰፋው እንችላለን። ነገር ግን አንድ የቴሌቪዥን ጣቢያ ስራ አስኪያጅ የሰራተኛውን ባለቤት ክፍያ ስትጠይቀው አይመለከተሽም ብሎ መለሳት። ሉክ፣ ስራ አስኪያጅ ነው። የማገናዘብ የማወቅ ደረጃውን በዛ መውሰድ ትችላላችሁ። የተጠየቀው ጥያቄ ደግሞ ባለቤቷ ይከፈለው የነበረውን ክፍያ ይከፈለኝ ነው ያለችው። አይመለከተሽም ብሎ ይመልሳታል። አያገባሽም ብሎ መለሳት ሲል አርያ እሷን ዝቅ ያረገ ስለመሰለው ነው እንጂ አንድ የቴሌቪዥን ጣቢያ ስራ አስኪያጅ የሰራተኛው ባለቤቴ ሙቷል፣ ለሱ ይከፈለው የነበረ ክፍያ ይገባኛል ብላ ስትጠይቅ አይመለከተሽም ብሎ ሊመልሳት አይችልም። ምን ትላላችሁ? እስኪ እንቀጥል። በዚህ ደረጃ አንድ ተቋምና ሁለት ግለሰቦች ሊመሰገኑ ይገባል። ማና ማን? በተቋም ደረጃ የኢትዮጵያ እግር ኳስ ፌዴሬሽን ትልቁን አስተዋጽኦ ያበረከቱት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት የሆኑት ክቡር አቶ ኢሳያስ ጅራ እና የፌዴሬሽኑ ዋና ጸሐፊ አቶ ባህሩ ጥላሁን ናቸው። ጉዳዩን ተከታትለውም ከፍጻሜ ላይ ያደረሱት ከፌዴሬሽኑ ካዝና ነው እንዲከፈል ያደረጉት 95,000 ብር። ዛሬ ደግሞ ከዚህ በፊትም ያልነው ነገር አለ። እና አርያ ወደ ኳሱ ዞር ማለት ይፈልጋሉ። ስለዚህ ዛሬ መጥተው ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንትን፣ ስራ አስኪያጁን ማሞጋገስ ፈልገዋል። ጥሩ ስራ ሰርተው ሊሆኑ ይችላል እነሱ። ነገር ግን እነሱ የሰሩትን ስራ
እዚህ ጋር መጥቀስ የተፈለገው ራስን የመሸጥ ነው ብዬ ነው የምወስደው። እዚህ ጋር ደግሞ ምን አለ አዳምጡት። በነገራችን ላይ ለተመልካቾች ቃል የምንገባው ማን እንደገደለው በመጽሐፍ ውስጥ ተካቷል፣ ይፋ ይደረጋል የዛ ጊዜ። እዚህ ጋር ልብ በሉ። የገነነን ገዳይ በመጽሐፍ ይዘነው እንመጣለን። የገነነን ገዳይ እሱ እያወቀ ፖሊስ ያንን መረጃ ወስዶ ገዳዩን ለፍርድ ማቅረብ የሚያቅተው ከሆነ ተጠያቂው አርያ ነው። ግን አንድ ነገር ልንገራችሁ እዚህ ጋር በእርግጠኝነት መጽሐፉ ላይ የገነነን ገዳይ አካተናል ብሏቸዋል አይደለ? ልክ አርያ ጥሩ ነገር ያመጣል መረጃ ይሰጠናል ብላችሁ የምትጠብቁ ሰዎች መጽሐፉ በተለቀቀ ወቅት ተሻምታችሁ ገዝታችሁ ስታነቡት የገነነ ገዳይ እዛ መጽሐፍ ውስጥ አታገኙትም። እስከዛሬ ስትሰሙት የነበረው ዲስኩሩ ከዛ ያለፈ ነገር የለም፣ አታገኙትም። እርግጠኛውኝም ነግራችሁ አርያ የገነነን ገዳይ እጁ ላይ ማስረጃ ቢኖር በእርግጠኝነት የምነግራችሁ ዩቲዩብ ላይ ቪዲዮ በግልጽ ከመስራት ወደኋላ አይመለስም። ህግ ፈርቶ አይቶ መረጃውን በእርግጠኝነት ነው የምነግራችሁ፣ መረጃውን ዩቲዩብ ሰርቶ ይለቀው ነበር፣ ግን ማስረጃ የለውም። እንከተል እስኪ። የገነነ ከሆቴል ውስጥ ሞተ ተብሎ ተወስዶ ግን አልሞተም ነበረ። ከዚህ በፊት አርያ ሰርቶ የለቀቃቸውን ቪዲዮዎች ያያችሁ የገነነ አድናቂዎች፣ ለገነነ ነፍስ ፍትህ ፈላጊዎች አንድ ጥያቄ ልጠይቃችሁ። ከዚህ በፊት ምን ብሎን ነበር? አርያ ገነነ ገለውት ነው ጥለውት የሄዱ። ከሰይድ ጋር በነበረው ኮንቨርሴሽን ጥለውት ሄዱ። ሰይድ እንዲያው የሚጠይቀው ነበር፣ ስትገቡ አንገቱ ላይ ገመድ ነበር፣ ታንቆ ነው የሞተው እያለ ይጠይቀው ነበር። ሰይድም ጨክኖ አሁን እንደዚህ ነው ለማለት ትንሽ ከብደዋል። ሰይድ እንደ አርያ አይደለም እና ይከብደዋል እንደዛ ለማለት። ነገር ግን አንቀው ገለውት ጥለውት እንደሄዱ ራሱ አርያ በሁለት ሶስት ቪዲዮዎች ላይ ሲነግረን ነበር። ዛሬ ተመልሶ እዚህ ላይ ሲመጣ ደግሞ ምን አለ? ገነነ ነፍሱ አልወጣም ነበር፣ በህይወት ነበር። አጣድፈው እንደ ዕቃ ፒካፕ ላይ ጭነውት ይዘው ሄደው ገደሉት ነው ሐሳቡ። ይመስላችኋል? የአንድ ሆቴል በር ተከፍቶ ከነነፍሱ ያለ ሰው አውጥተው ይዘው ሄደው ሲጨርሱ ምንድን ነው ማለት? ይሄ እኔ ተመልካችን መናቅ ነው የምለው። አይ ዶንት ኖ ማለት ተመልካቾች፣ እናንተ የአርያን ፕሮግራም የምትከታተሉ ሰዎች ያላያችሁት ደግሞ ሂዱና እዩትና ፍረዱ። ሆቴል ውስጥ ተገሏል ተብሎ በመጥረቢያ በሩ ተሰብሮ ያወጡትን ሰው ከነነፍሱ ነበር አንስተው መኪናዋ ላይ ጭነው ወስደው ነው የገደሉት። ይህን ያህል ሰዎች ማሰብ አቁመዋል እንዴ? እኔ አይመስለኝም። እኔም የሚመስለኝ ይህንን ሐሳብ እንደ ሐሳብ ሚዲያ ላይ ይዞ የሚመጣ ሰው ነው ማሰብ ያቃተው። እንቀጥል። ዋናው ነገር ገነነ ሄዶበታል የተባለው መኪና አዲስ አበባ ፖሊስ ለምርመራ ይቅረባል። ነጩን ማለት ነው። ከዛ አዲስ አበባ ፖሊስ ያቀረበው ጥያቄ ግን ፖሊስ ጋር የሄደው መኪና ምንድን ነው? አይጥመው መኪና። ጎበዝ። እኔ አንዳንዴ እውነት እና ሚዲያ ላይ የሚመጡ ሰዎች የሚያቀርቡትን ነገር መረዳት መቻል አለባቸው ብዬ አስባለሁ። በጣም የሚገርማችሁ ነገር አሁን እዚህ ጋር ምን አለ? መጥተው የወሰዱበት መኪናና ፖሊስ ለምርመራ ይፈለጋል ብሎ የጠየቀው እና የቀረበለት መኪና የተለያየ መኪና ነው። ልክ ፖሊስ ይህን ነገር ማወቅ አይችልም ማለት ነው። ምንድን ነው? በአጠቃላይ ነገሮችን እንያቸው። እኔ በዚህ ቪዲዮ በጣም ያዘንኩት ምን እንደሆነ ልንገራችሁ። አርያና አማን ይህን ቪዲዮ ሲሰሩ አዲስ አበባ ፖሊስ የላትም፣ አዲስ አበባ መርማሪ የላትም፣ አዲስ አበባ የህግ ስርዓት የላትም እያሉን ነው እነዚህ ሰዎች። እነሱ ይህን ጥቅል ሀሳብ ለማስተካከል ሲሉ አንድ መርማሪ ግሩፕ ተደራጅቶ ነው ይህን ነገር እንዳይንቀሳቀስ ያደረገው በሚል ሊሸፍኑት ይፈልጋሉ። ከላይ ያሉት ናቸው ችግር ያለባቸው ብለው ሊሸፍኑት ይሞክራሉ። እውነት አርያ ከላይ ያሉ ሰዎችን መቅረብ አትችልም ማለት ነው? ወደ ላይ ሂደህ ሐሳብህን ማስረጃህን አቅርበህ እነዛን የፖሊስ አባላትንም ጭምር ተጠያቂ ማድረግ አትችልም ማለት ነው? እዚህ ጋር የምናየው ድንፋታ ባዶ ነው ማለት ነው? አሳየና በተግባር በሚዲያ ላይ የምታሳየን ነገር ብዙ ማድረግ እንደምትችል ነው። ብዙ ማድረግ የምትችል ከሆነ እዚህ ጋር መረጃ ካለህና የሆነ ቲም የምርመራ ቡድን ይህንን ነገር እንዳትፈጽም እንቅፋት ሆኖብህ ከሆነ መንገዱን ካላወቅ አማክር። ግን የማይሆንበት ምክንያት ለምን እንደሆነ ታውቃላችሁ?
መረጃ የለውም። መረጃ ቢኖረውማ ከሚፈልገው ነገር አንጻር ይህንን ጉዳይ ሳምንቱን ሙሉ ተከታታይ ቪዲዮ ይሰራበት ነበር። እየቆየ አስቦ ይመጣና የሆነ ነገር በቃ እንደዚህ ሆኖ ነው እንደዚህ ተደርጎ ነው እንደዚህ የሆኑ ሰዎች ላይ ብሌም ያደርጋል። እንዴ መጀመሪያ ወደ አደባባይ ሲመጣ መረጃ አለኝ ብሎ የመጣ ሰው መረጃውን በአግባቡ ለፖሊስ ለህግ ማቅረብ፣ ፍትሁን መከታተል፣ አላግባብ ነገር ሲደረግ ደግሞ በህግ አግባብ ወደሚመለከተው ወደ ላይ የበላይ አካል መሄድ። ልክ ፖሊስ ክስ መመስረት ካልቻለ ፖሊስ ክስ መመስረት የሚያስችል ማስረጃ የለውም ማለት ነው። አርያ እዚህ ጋር እያለ ያለውን በደንብ ካየነው አርያ በፍላጎቱ ህግ እንዲጣስ ነው እየጠየቀ ያለው። የእሱ ፍላጎት ብቻ እንዲደረግ ነው የፈለገው። ጎበዝ፣ በዚህ ደረጃ የህግ ስርዓታችንን ጥያቄ ውስጥ የሚያስገባ ሀሳብ እንዲህ እየተሰነዘረ እኔ ግን የምጠይቀው ጠያቂ አካል የለም ወይ? እኔ እንደ ግለሰብ መብቴ ቢነካ መብቴን እከሌ ነካኝ ብዬ ጠይቃለሁ። የትኛውም ግለሰብ መጠየቅ መቻል አለበት ብዬ አምናለሁ። ከዛ ባሻገር ደግሞ ተቋማት ሲሆኑ ደግሞ የበለጠ ምክንያቱም የተቋማት ህልውና በስማቸው ላይ የተመሰረተ ነው። የአዲስ አበባ ፖሊስ የታዋቂውን ገነነ መኩሪያ ሞት ማስረጃ እያለ ገዳዮችን ለፍርድ ማቅረብ ካልቻለ ተቋሙ የለም የሚል መልእክት ነው ያለው። እና አርያ የአዲስ አበባ ፖሊስ እንደ ተቋም የለም እያሉ ነው። እኔ እንደዛ ብዬ ነው የምተረጉመው። ከፍተኛ የግድያ ወንጀል ምርመራ ቡድን ውስጥ በጣም መልካም ልጆች አሉ። የገነነን ፍትህ የሚናፍቁ አባላቶች አሉ። አናቱ ግን ከባድ ነው። አናቱ ላይ ነው አናቱ ከባድ ነው። አናቱ ላይ ነው ችግሩ። አናት ላይ ያላችሁ ሰዎች ለዚህ መልስ የላችሁም። መልሳችሁን እንጠብቃለን። ተቋማችሁን እንደ ተቋም ስሙን ማስከበር፣ እናንተም እንደ ኃላፊ ስማችሁን ማስከበር መቻል አለባችሁ። እንደዚህ እየተወቀሳችሁ ምንም ነገር የማታደርጉ ከሆነ ግን አሃ እውነታቸውን ነው ይላል አድማጩ። ያ ደግሞ የሚያመጣው ነገር ለሀገር ጥሩ አይደለም። እንቀጥል እስኪ። እዚህ ጋር ይችን ቪዲዮ በደንብ ይዩልኝ። ልክ አማን አርያ ጋር ቀርቦ ከውስጥ ያለውን ስሜት አይደለም እያቀረበ ያለው። ተመካክረው ተነጋግረው እንዲህ ብለን በዚህ ወተን በዚህ ገብተን እንዲናርግ እንደዚህ ነው እንደዛ ነው ተባብለው ነው። እዚህ ጋር ልክ አርያ ይህንን ሲናገር ጎዳና የተጣለው ገነነ የአማንን ሪያክሽን ዩት። አማን ባይኑ ማንን ነው የሚጠቅሰው? ምንድን ነው እያለ ያለው? እዩት እስኪ፣ ድገሙት እስኪ፣ ይደገም እስኪ። አይኑ ውስጥ ምን ይታያቸዋል? ሁለቱ ተናበው ነው የሚነጋገሩት። ዳይሬክሽን እየተሰጣጡ ነው የሚናገሩት። ከዚህ በፊት የነበሩትን ሁሉንም ኢንተርቪዎች ብታዩ አርያ ዳይሬክሽን ሰጪ ነው። እዚህ ቪዲዮ ላይም አማን የሆነ ሰውን የሆነ ምልክት ሲሰጥ ነው የገባው። እነዚህ ሰዎች የገነነ ነፍስ አይደለም ጉዳያቸው። እንቀጥል እና ጥር 7 ቀን ለኢፌድሪ ጠቅላይ ሚኒስትር ቢሮና 1 ለኢፌድሪ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ 2 ለፍትህ ሚኒስትር ጽህፈት ቤት እንዲሁም ለፍትህ ሚኒስትር ለክብርት ወይዘሮ ሀና አርአያ ስላሴ አርአያ ይህ 2 ገጽ ደብዳቤ ከቤተሰቡ ከገነነ ቤተሰብ ስም እና ፊርማ ተያይዞ እንዲደርሳቸው ተደርጓል። ደርሷቸዋል። እንደዚህ ይላል። የህግ አካሄድ ከመቼ ጀምሮ ነው እንደዚህ የሆነው? የፍርድ ቤት ሂደት ለጠቅላይ ሚኒስትሩ ጥያቄን በማቅረብ መልስ ማግኘት ይቻላል እያሉን ነው። አሁን አርያ እዚህ ጋር እየነገረን ያለው እኮ ቀጥታ ጠቅላይ ሚኒስትሩን በመጠየቅ የምንፈልገውን ነገር በጠቅላይ ሚኒስትሩ በኩል ማሳካት እንችላለን እያለን ነው። ይሄ ለእኔ እንደኔ ይሄ ለክቡር ጠቅላይ ሚኒስትሩ ራሱ ስድብ ነው። ከህግ አግባብ ውጭ ወደ እሱ ጥያቄ የሚቀርበው በምን አግባብ ነው? ጥያቄውንስ እንዴት ነው ሊቀበል የቻለው? ልክ ጥያቄውን በደብዳቤ ለክቡር ጠቅላይ ሚኒስትር ዶክተር አብይ ደብዳቤው ተጻፈ፣ ግልባጭ ለፍትህ ሚኒስትር ይላል። አርያ ምን አለ? ለክቡር ጠቅላይ ሚኒስትር፣ ለጽህፈት ቤቱ፣ ለፍትህ ሚኒስትር ጽህፈት ቤት፣ ለፍትህ ሚኒስትሯ ነው የተጻፈው ደብዳቤው ብሎናል። አልተጻፈም ደብዳቤው። እዚሁ የሚያወራውና የያዘው ማስረጃ ራሱ የተጣረሰ ነው። እንዴት ብለን እናምነዋለን ታዲያ? ከአንዱ ቪዲዮ ወደ አንዱ ቪዲዮ አይደለም፣ በአንድ ቪዲዮ ውስጥ የተጣረሱ ሀሳቦችን ታገኛላችሁ። እዚህ ደብዳቤ ውስጥ በጣም የሚገርም ነጥብ ነው ያሳያችሁ። ጥያቄውን ሲጠይቁ ለአስከሬን ምርመራ
65 ሺህ ብር ከፍለን የሚል ጉዳይ ተነስቷል። የከፈላችሁበትን ደረሰኝ አምጡ ተብለው ሲጠየቁ አርያ ምን ፖስት እንዳደረገ ታያውቃላችሁ? ወደ አንዲት ግለሰብ ትራንስፈር ያደረገውን 65 ሺህ ብር ይሄው ክፍያው ብሎ ፖስት አድርጓል። ምን ማለት ነው እንጠይቃለን። ምን ያህል አግባብነት አለው? እዚህ ጋር ያያችሁት ደረሰኝ ለአስከሬን ምርመራ የከፈል ነው ብለው ነው ያሳዩን። ከአርያ ወደ ግለሰብ ትራንስፈር የተደረገ ገንዘብ 65 ሺህ ለሚኒሊክ ሆስፒታል የአስክሬን ምርመራ ለመክፈል ወደ ግለሰብ ነው እንዴ ትራንስፈር የሚደረገው? እንቀጥል እስኪ። ሁለተኛ አንድ ስንነጋገር የነገረኝ ነገር በአንደኛው እንትኑ ጋር ሙቀት ነበረው አለኝ። ከሆቴል ሲወጣ ገነነ ከሆቴል ውስጥ አልሞትም፣ ራሱንም አላጠፋም። በነገራችን ላይ እስካሁን ብዙ ነገሮችን በጣም ብዙ ነገሮችን ብለው ነበር እና አንዳንዴ ወደ ሚዲያ መተን ባልተጨበጠ ነገር ሰዎችን አታለን ግለሰቦችን አታለን የሆነ ሀሳብ ሚዲያ ላይ በተለይ ሚዲያ ላይ የምታወጡት ከሆነ ሁሉም ሰው በአንድ አንግል አይደለም የሚያየው፣ ከተለያየ አንግል የሚያዩ ብዙ ሰዎች አሉ። ስለዚህ የባሰ ራሳችሁን ነው የምታዋርዱት፣ የባሰ ራሳችሁን ነው የምታጋልጡት። ወደ ሚዲያ የሚመጣ ሰው ብዙ ጊዜ እውነት ከሌለው መምጣት የለበትም። እውነቱ ይወጣል። ተደራሽነቱ ሰፊ ነው፣ አድማጩ ሰፊ ነው፣ የማሰብ የማሰላሰል ብቃቱ ሰፊ ነው። በዛ መሃል የሚጥላችሁ ሀሳብ ተመልሶ ይመጣል። ስለዚህ እውነት የሌለው ሰው ወደ ሚዲያ መውጣት የለበትም። ለዚህ ማሳያ ነው አርያ። በተሳሳተ መረጃ ወደ ሚዲያ በፍጹም አትሞክሩት፣ ይቅርባችሁ። የባሰ ይሰብራችኋል፣ ትጎዳላችሁ። ገነነ መኩሪያ እንዴት ሞተ? መልስ የሚፈልግ ጉዳይ ነው። ገነነ የስኳር ታማሚ ነው። ያ የስኳር ሌቭሉ ወርዷል። መድኃኒት ለ3 ለ4 ቀን አልወሰደም። እሱ ደግሞ ቅጽበታዊ ነው። የስኳር ሌቭሉ ሲወርድ ከ5 ደቂቃ በፊት የነበረው አቅም ጠፍቶ ራሳችንን ማዘዝ የማንችልበት ደረጃ ያደርሰናል። ካስታወሳችሁ እነሱ ባቀረቡት ቪዲዮ ላይ ራሱ በሩን ሰብረን ስንገባ ይላል ሰይድ። በሩን ሰብረን ስንገባ ገነነ በሩ ስር ወድቋል። ይህንን እኔ እንዴት መሰላችሁ የምተረጉመው? ገነነ የስኳር መጠኑ ሲወርድበት ተነስቶ በር ከፍቶ ለመውጣት በሚያደርገው ጥረት ውስጥ የእግሩ ጉዳይም ስላለ ፈጥኖ ወጥቶ ሰው መጥራት አልቻለም። በነገራችን ላይ አፋችንም መናገር አይችልም። የሆነ ሌቭል ካለፈ በኋላ መናገር መጣራት ራሱ አቅም የለንም። ስለዚህ በሩን ከፍቶ ለመውጣት እየታገለ በር ላይ ደርሶ አቅም አንሶት ነው የወደቀው ብዬ ነው የማስበው። ከዛ በኋላ ቶሎ አልተደረሰለትም። ስለዚህ ነፍሱ ያልፋል። እስኪ እንከተል። ሁለት ነው ጥርጥ ወይ ገነነ አስክሬን ውስጥ ሳጥን ውስጥ የለም ወይንም ደግሞ ካለም በመጀመሪያ ቀዝቃዛ ቦታ ላይ ስለሆነ የገነነ አስክሬን አይፈርስም። የገነነ አስክሬን ቀዝቃዛ ቦታ ላይ ስለሆነ አይፈርስም። የተቀበረው ፉካ ውስጥ ነው። ታዲያ ቀዝቃዛ ቦታ ስለሆነ አስክሬኑ አይፈርስም። ፉካው ውስጥ የትኛው የቴምፕሬቸር ሌቭል ነው? በምን ማረጋገጫ ነው አርያ እንደዚህ? ልክ እዚህ ጋር ይላችሁ አርያ ሁልጊዜም የሚያወራው ልክ እንደ ምክንያት የሚያቀርበው ነገር ትክክል ይሁን አይሁን ሳያውቅ ለሚጠየቀው ጥያቄ መልስ ይሰጥልኛል ብሎ አስበው ብቻ ነው የሚናገረው። ገምግሙ። ቀዝቃዛ ቦታ ስለሆነ አስክሬኑ አይፈርስም አለ። ሚኒሊክ ሆስፒታል ውስጥ አስክሬን ማቆያ ውስጥ እኮ አይደለም ያለው እኮ መቃብር ውስጥ ነው ያለው። ምንድን ነው ማስረጃው ላለመበስበሱ? ከ2 ዓመት በኋላ በጣም እኮ የሚገርመኝ አንድ ግለሰብ ከሌላው ግለሰብ የተለየ ኃይል አለው ማለት ነው እዚች ሀገር ላይ። እኔ አርያ አስከሬኑ የለም ብሎ ሲናገር በነገራችን ላይ በሱ ቤት የገነነን ቤተሰቦች እየከሰሰ ነው። ይሄ የእውቀት ጋፕ ነው፣ ያለማወቅ ውጤት ነው። ቢያውቅ ኑሮ ይህን ሀሳብ አያነሳውም ነበር። ለምን መሰላችሁ? እሱ እያሰበ ያለውን የገነነ ቤተሰቦች አስክሬኑን አውጥተውት ባዶ ሳጥን ቀብረዋል ብሎ ያስወገዱት ደግሞ በምርመራ መረጃ እንዳይገኝ የሚል ሀሳብ ሊያወራላችሁ ነው የፈለገው። ነገር ግን ከሞት ጋር በተያያዘ ጉዳይ ለምርመራ የገባ አስከሬን ምርመራው ተካሂዶ ካለቀ በኋላ እዛው ሆስፒታል ውስጥ እንዳይከፈት ታሽጎ ነው የሚሰጠው። ይህንን ስለማያውቅ ለመክሰስ ሲል እዚህ ጋር ያለ ፋክትን ተቃርኖ ይቀርባል። ምን ማለት ይቻላል? የምትሰሙት ሰዎች መርምሩ። የሚናገረው ነገር እኛ ጥሞን እንድንሰማለት ነው
ወይስ እውነትን ይዞ ነው? ስለዚህ እውነት ከሌለው አሁን በዚህ አቀራረብ ውስጥ በዚህ ቪዲዮ ውስጥ የአዲስ አበባ ፖሊስን ደረጃውን አውርዶታል። የጳውሎስ ሆስፒታል የምርመራ ሂደት እያንዳንዱን ነገር አውርዶታል። እሱ ከሚለው ውጭ ያለ ነገር ሁሉ የተሳሳተ ነው። ይህ ምን ማለት ነው? እንቀጥልስ። እንግዲህ እንደ ማጠቃለያ ማስተላለፍ የምፈልገው በድፍረት ልናገር የምንችለው በገነነ ዙሪያ እኔም አንተም ከግል ኪሳችን አውጥተን ይሆናል እንጂ ከየትኛውም ሰው እርዳታም ሆነ ያገኘነው 0.5 ሳንቲም የለም። በገንዘብ የሚለወጥ አይደለም ገነነ። አዎ አይ እንደው ነገሩን ነፃ ለማውጣት ያለው አንዳንድ ጊዜ ውሸቶች ሲደጋገሙ እውነት ይመስላሉ። ያው እንዳያችሁት ነው። ይህንን ቪዲዮ ሙሉ ለሙሉ ብትገመግሙት አርያና አማን ይህን ቪዲዮ የሰሩት ከዚህ በፊት ባቀረቧቸው ጉዳዮች ላይ ተመልካቾቻቸው የት ደረሰ፣ ምን አለ፣ አምጣ ውለድ፣ ያልከንን እውነት አምጣ ብለው ሲያስጨንቁት ጥያቄው ሲበረታበት ለነሱ ምላሽ የሆናቸው ዘንድ ነው ይህን ነገር ያቀረበው። የህግ ባለሙያ ኤልሳቤት ከበደ በጣም ነገሮችን ከህግ አግባብም ከተለያየ አንግል በደንብ አድርጋ ተንትና አቅርባለች። እሷ የምትጠይቃቸው ጥያቄዎች አሉ። እነዛን ጥያቄዎች የሚሰሙ የእነሱ አድማጮች ደግሞ መልሰው ይጠይቃሉ። ልክ ሁልጊዜም የሆነ ቦታ ላይ የሆነ ነገር መስማት የሚጠቅመው ምንድነው? መልሳችሁ እዛ ጋር ብትደግፉ እንኳ ግን ለምን ብላችሁ ጠይቃችሁ ማረጋገጫ መፈለግ አለባችሁ። ግብአት ይሆናችኋል ማለት ነው። ውጥረት ጥያቄዎች ሲበዙባቸው እነዛ ጥያቄዎች እሷ የሚያነሳቻቸው ጥያቄዎች አሉ። ከዛ በኋላ የተለያዩ ቪዲዮዎችን አይተው ደግሞ ተከታዮቻቸው በኮሜንትም በምንም ምን አደረሳችሁት እንዴት ሆነ እያሉ ብቻ አይደለም። እዩ እዚህ ጋር ምን ይላል? አርያ ተስፋ ማርያም የባንክ አካውንት ቁጥር እርዳታ እርዳታ እርዳታ። በእያንዳንዷ ቪዲዮ ውስጥ የእርዳታ ጥያቄ አለች። እኔ እየተቆረቆርኩ ያለሁት ስለገነነ ነፍስ ፍትህ ወይስ ለገነነ በማሳየው ተቆርቋሪነት ስለማገኘው እርዳታ? እኔ ውስጥ ይሄን ይጠረጥራል። እናንተስ? ሌላው ደግሞ ቲሸርቱን እዩ። 5 ነው ፍትህ ለገነነ ብለው ቲሸርት ለብሰው የሙት ዓመቱን አክብረዋል። ለምን ብላችሁ ጠይቁ። ለምን 5 ብቻ? ሰይድ የለም። ሰይድ ለምን አልገባም? ቤተሰቦቹ ወንድም እህት የሉም? የታሉ እነሱስ? ሌሎቹስ ጓደኞቹ? ለምንድን ነው እና አርያ ይሄንን አሁንስ ያኔ ጊዜያት ለቀብሩ አሁን ለሙት ዓመቱ ለማስተባበርና ቲሸርት አሰርቶ ለመዘከር ገነነ የሚያውቃቸውን ሰዎች ማስተባበር ለምን አቃታቸው? ለምን እንደሆነ ልንገራችሁ። ማስረጃ የለኝም፣ መረጃ ግን አለኝ። እነ አርያ የሚሄዱበትን አካሄድ የበሰሉ የሚያስተውሉ የገነነ አድናቂዎች፣ አፍቃሪዎች፣ ጓደኞቹ የሚቀርቡት በዚህ የተጨማለቀ ሐሳብ ውስጥ አብረው መታየት አልፈለጉም። ለዛም ነው እነ አርያ እዚሁ ሚዲያ ላይ ያሉ ግሩፖች ብቻቸውን በዚህ መልኩ ያሳዩን ብዬ አስባለሁ። ግን ቅድም ምን አለ? 2 ሻማ አብርታ ፍትህ ለገነነ ምን ማለት ነው ብሎ ሲያናነቅባት ነበር። ሚስቱ አንድ እሷ ናት። 2 ሻማ ካበራች በቂ ነው። ከሻማው ብዛት አይደለም ጉዳዩ። ነገር ግን ያንን ይተችና እዚህ ጋር መልሶ እሱ 5 ሆኖ ፍትህ ለገነነ ይለናል። ይጋጫል። አጠቃላይ ግን ይህን ቪዲዮ የምትመለከቱ ሰዎች ተመልካቾቻችን፣ በመጨረሻ ማለት የምፈልገው ነገር ቀድሞ የጮኸ ሁሉ ትክክል ነው ብለን አንውሰድ። ሌላው በጣም በተደጋጋሚና ብዙ ቦታዎች የማየው ነገር እንደዚህ ነው፣ እኔ ማስረጃ አለኝ፣ በቃ እዚህ ጋር ማስረጃውን ማውጣት አልፈልግም፣ ግን እንደዚህ ነው ይላቸዋል። እንደዚህ ነው ብሎ ሐሳቡን ከተናገረ በኋላ ማስረጃውን የማያወጣ ከሆነ ማስረጃ የለውም። ለሚፈልገው ዓላማ ፐርፐዝ ነው እንደዚህ ነው ብሎ የሚደመድምላችሁ። ፍትህ ለገነነ። የዛሬ መልእክቴ ማስረጃ አለኝ እንደዚህ ነው ካሏችሁ ማስረጃውን አቅርብ በሉ። ማስረጃውን ማቅረብ ካልቻለ መደምደሚያውን ፈለገ እንጂ ማስረጃ የለውም ማለት ነው። አንድ ሰው መደምደሚያውን የገነነ ገዳይ እናውቀዋለን ካለ በኋላ ማነው ገዳዩ ሲባል የማይናገር ከሆነ ለገነነ ነፍስ ፍትህ እየፈለገ አይደለም። በዚህ አጋጣሚ 25 ሚሊዮን ህዝብ አንድ ህግ ባለሙያ ይጠፋል። አይ እዚህ ላይ ግን ጠበቃም ተቀጥሮ ነበረ። ሰምታችሁታል። ጠበቃማ ቀጥረን ነበር። ይሲ እንዴት አይነት የተጋጩ ሀሳቦች እንደሚቀርቡ ልነግራችሁ አልችልም። እና ፍትህ ለገነነ የሁሉም ኢትዮጵያዊ ጥያቄ ነው ብዬ አምናለሁ። ግን ፍትህ ለገነነ እያልን መሸቀጫ ማድረግ
አግባብነት አይደለም። ይህ መለኛው ሚዲያ ነው። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።